ሰላም ጤና ይስጥልኝ ውድ ቤተሰብ እንዴት ናችሁ? ለቤቴ አዲስ የሆናችሁ የደውል ምልክቷን እየተጫናችሁ ቤተሰብ ሁኑኝ። ነባሮች እንኳን ደህና ቆያችሁኝ፣ አዲሶች እንኳን ደህና መጣችሁ። የደውል ምልክቱን እየተጫናችሁ ቤተሰብ ሁኑ። ምን ጊዜም የምሰራውን ቶሎ እንዲደርስላችሁ ማለት ነው። ለዛሬ እንግዲህ ይዤ ብቅ ያልኩትኝ ለእኔ ጠቀመኝን ለአንድ ሰው እንኳን ይጠቅማል በማለት ምን ጊዜም ጥሩ ነገሮችን ሲጠቅመኝ አካፍላችኋለሁ እና እናንተም የተስማማችሁን ለእናንተ እንትን ያላችሁን እንደዚሁ እየተማማርን እንቀጥላለን ማለት ነው። ለዛሬ እንግዲህ ይህን የመሰለ ውህድ ነው። ወደ ዝግጅቱ። ሰላም ጤና ይስጥልኝ ውድ ቤተሰብ። እንግዲህ ዛሬ በምስሉ ላይ እንደምታዩት ውድ ቤተሰቦቼ ይህን የመሰለ አቮካዶና ሙዝ ውህድ ነው በቀላሉ ሰርተን ለፀጉራችን የምንጠቀመው ማለት ነው። ለሳሳ ፀጉር መሀሉን ለሚበጣጠስ ለሁሉም ለህፃን ለአዋቂ ለሁሉም ሰው የሚሆን ነው። ከፊትም ለሸሸ በጣም ቆንጆ ነው ይሄ ውህድ። ተጠቀሙበት፣ ትወዱታላችሁ። እንግዲህ ውድ ቤተሰቦቼ ይሄንን የመሰለ የአቮካዶና የሙዝ ውህድ ስናዘጋጅ በመጀመሪያ የበሰለ መሆን አለበት። በጣም የበሰለ ማለት ነው። ካልበሰለ እንትን አይልም አይሰራምና ማለት ነው። በጣም የበሰለ መሆን አለበት፣ ንጹህ መሆን አለበት ውስጡም። ፀጉራችን ለሚነቃቀል ለሚበጣጠስ ለብዛቱም ለሁሉም ነገር ይሆናል። ለተጎዳ በተለይ አሁን እንደዚህ ረጅም ጊዜ ሳታጠቡት ከቆያችሁ እንደዛ በጣም ቆንጆ ነው። በቀለም ለተጎዳ ፀጉር ለሁሉም የሚሆን ነው። ከእናንተ ብቻ የሚጠበቀው የደውል ምልክቷን እየተጫናችሁ ምን ጊዜ ለእኔ የጠቀመኝን አካፍላችኋለሁ ማለት ነው ቤተሰቦቼ። ከታች አስተያየታችሁን አስቀምጡልኝ። እንግዲህ ውድ ቤተሰቦቼ በዚህ መልኩ እንደዚህ እያደቀኩት ነው ማለት ነው። እናንተም በፈለጋችሁት በማሽንም በእጃችሁም እንደዚህ በሹካ አድርጋችሁ መፍጨት ትችላላችሁ። በፈለጋችሁ ከበሰለ ወዲያው ነው የሚፈጨውና ማለት ነው። ምንም እንትንም አይልም። እንግዲህ ውድ ቤተሰቦች እንደዚህ ያደርጋችሁ በደንብ ካደቀቃችሁት በኋላ የምትፈልጉትን የሚስማማችሁን ለፀጉራችሁ ቅባት ጨምሩበት። እኔም ለእኔ የተስማማኝና የምፈልገውን አክል ቅባት ጨምርበታለሁ ማለት ነው። እንግዲህ በዚህ መልኩ ቅባቴን ጨምሬ የምፈልገውን አክል ማዋሃድ ማለት ነው። እንደዚህ ውህድ ስናደርገው በቃ አንድ ላይ እንትን ይልልናል። ይሄው እንግዲህ በዚህ መልኩ ካዋሃድ ነው በኋላ አሁን ለመቀባት ዝግጁ ሆኗል ማለት ነው። ይሄ ውድ ቤተሰቦቼ እንግዲህ እንደዚህ እያደረጋችሁ በስነ ስርዓቱ ተቀብታችሁ ውስጡን ከ1 ሰዓት እስከ 2 ሰዓት ድረስ አቆይታችሁት መታጠብ ነው። በአዲስ ስራ እስከምን